ማለት መጦር ሲገባው ሌሎች ጥፋቶችን እያጠፋ ማለት በቃ እስከዚህ እድሜው እስኪደርስ ድረስ እርሶ በጣም ብዙ ደክመዋል ቁም ነገር ላይ ለማድረስ። ልጅ ለአባት ዋጋ ይከፍላል፣ አባት ለልጁ ዋጋ ይከፍላል። እሱ አይመስለኝም። እሱ ቦታ አትምጪ፣ ግድ የለም። እርሶ እኮ ምንም አይሰማሽ፣ እኔ ልጅ አይሰማሽ። እና ሩታይ ብዙ እየሰማችሁ ነበር። ጋሼ ብዙ ነገር ብሎሻል። ከቡታጀራ ጀምሮ ወደዚህ መጣሁ አንቺን ለማግኘት ነው። አንቺም የውስጥሽን እስካሁን ከመጣ ጀምሮ አልተናገርክም እና ማለት የምትፈልገውን ንገራት ሩታ። ስሚው፣ ምናልባት ሊጠቅምሽ ይችላል የሚያወራው ነገር ማለት ነው። አዎ ልክ እንደሷ እንትን ብለህ አውራ፣ ተናገር። የምትሸፋፍነው ነገር ካሌለ ማለት ነው። የምትሸፋፍነው ነገር ካሌለ እንደሷ ግልጽ አድርገህ አውራ። በቃ የሆነ በቃ እኮ እኔ ምንም የምናገረው ነገር የለም። በቃ ሁሉንም ነገር እኔ አውርቼ ያለሁኝ፣ አዲስ የምጨምረው ነገር የለም። አሁን እሷ በዚህ ልክ የምትልለትን ነገር ይናል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጥ የተሞልቷል ተሰብሯል ነው እያለች ያለችው፣ ግን ግልጽ ልታደርገው አልቻለችም። ጋሽ ይሄና ለእኔ ከሴት ጋር ተኝቼ አይደለም ያገኘች። በዚህ ልክ ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ የሄደችበት መንገድ ትክክል አይደለም። ጋሽ አሁንም ቢሆን እኔ መታረቁን ብፈልገውም ግን ሁሉንም ነገር እንደተዳፈነ እኔ ላይ ሁሉ ነገር እኔ ላይ እንደሆነ እንድንታረቅም አልፈልግም። ጋሽ እውነቱን ማውራት ካለባት እውነት ተነጋግረን ነው ማለት ያለብን እንጂ ለመታረቅ ስል ብቻ አንተን እንትን ብዬ አክብሬ ሁሉ ነገሮችን ችዬ ችላ ማለትም አልፈልግም። ጋሽ ገባህ? አንደኛ ነገር በዚህ ልክ እኔ እሷን የበደልኳት በደል እኔ አልታየኝም። ጋሽ በቃ እንደ ሰው ልጅ አጥፍቼ ያለሁኝ፣ ጥፋቴን አመኛለሁኝ ከዛ በፊት የተደረጉት ነገሮች። ግን ደግሞ በዚህ ልክ እኔ በምን አይነት መንገድ እሷ እንዳሰበችው ባላቅም ጋሽ በጣም ነገሮችን አግንና ነው እያወራች ያለችው። ከዛም በፊት እሱ አብርሽ እርሱን በዚህ እድሜው ማስደሰት ማለት